መጽሐፍ ቅዱስ ስለ አንደበቶቻችን ምን ይላል? አንደበቶቻችንስ በሕይወታችን ላይ ምን አይነት ኃይል አላቸው? እስኪ ከመጽሐፍ ቅዱስ ስለ አንደበት የተነገሩ ጥቅሶችን እንይ። ምሳሌ 18:21 ሞትና ሕይወት በምላስ ኃይል ናቸው፣ የሚወዷትም ፍሬዋን ይበላሉ። ምሳሌ 12:18 ያላስተዋይነት የሚናገር እንደ ሰይፍ መውጋት ነው፣ የጠቢባን ምላስ ግን ፈውስ ነው። ምሳሌ 15:1 ለስላሳ መልስ ቁጣን ያጠፋል፣ ከባድ ቃል ግን ቁጣን ያስነሳል። ምሳሌ 10:19 ቃል በበዛ ጊዜ ኃጢአት አይጎድልም፣ ከንፈሩን የሚከለክል ግን ጠቢብ ነው። ምሳሌ 15:4 ለስላሳ ምላስ የሕይወት ዛፍ ነው፣ ጠማማ ምላስ ግን መንፈስን ይሰብራል። ምሳሌ 16:24 የተወደዱ ቃላት እንደ ማር ወለላ ናቸው፣ ለነፍስ ጣፋጭ ለአጥንትም ፈውስ ናቸው። ምሳሌ 21:23 አፉንና ምላሱን የሚጠብቅ ነፍሱን ከመከራ ይጠብቃል። ምሳሌ 13:3 አፉን የሚጠብቅ ነፍሱን ይጠብቃል፣ ከንፈሩን የሚከፍት ግን ጥፋት ይመጣበታል። ምሳሌ 18:20 ሰው ከአፉ ፍሬ ሆዱ ይጠግባል፣ ከከንፈሩም ፍሬ ይጠግባል። መጽሐፈ መክብብ ምዕራፍ 5:2 በአፍህ ፈጣን አትሁን፣ በልብህም ቃል በእግዚአብሔር ፊት ለመናገር አትቸኩል። እግዚአብሔር በሰማይ ነው፣ አንተም በምድር ነህ፣ ስለዚህ ቃልህ ጥቂት ይሁን። መዝሙረ ዳዊት ምዕራፍ 141:3 አቤቱ በአፌ ላይ ጠባቂ አቁም፣ የከንፈሬን ደጅ ጠብቅ። መዝሙረ ዳዊት ምዕራፍ 19:14 የአፌ ቃልና የልቤ ሐሳብ በፊትህ የተወደደ ይሁን፣ አቤቱ ዓለቴና መድኃኒቴ። የማቴዎስ ወንጌል ምዕራፍ 12:35-37 መልካም ሰው ከልቡ መልካም መዝገብ መልካም ነገርን ያወጣል፣ ክፉ ሰውም ከክፉ መዝገብ ክፉ ነገርን ያወጣል። እኔ እላችኋለሁ ሰዎች ስለሚናገሩት ስለ ከንቱ ነገር ሁሉ በፍርድ ቀን መልስ ይሰጡበታል። ከቃልህ የተነሳ ትጸድቃለህና ከቃልህም የተነሳ ትኮነናለህ። የማቴዎስ ወንጌል ምዕራፍ 15:11 ወደ አፍ የሚገባ ሰውን አያረክሰውም፣ ከአፉ የሚወጣው ግን ሰውን ያረክሰዋል። ወደ ኤፌሶን ሰዎች ምዕራፍ 4:29-32 ለሚሰሙት ጸጋን ይሰጥ ዘንድ እንደሚያስፈልግ ለማነጽ የሚጠቅም ማናቸውም በጎ ቃል እንጂ ክፉ ቃል ካፋችሁ ከቶ አይወጣ። ለቤዛም ቀን የታተማችሁበትን ቅዱሱን እግዚአብሔርን መንፈስ አታሳዝኑ። መራርነትና ንዴት፣ ቁጣም፣ ጩኸትም፣ መሳደብም ሁሉ ከክፋት ሁሉ ጋር ከእናንተ ዘንድ ይወገድ። እርስ በርሳችሁም ቸሮችና ሩህሩሆች ሁኑ፣ እግዚአብሔርም ደግሞ በክርስቶስ ይቅር እንዳላችሁ ይቅር ተባባሉ። ወደ ቆላስይስ ሰዎች ምዕራፍ 4:6 ንግግራችሁ ሁልጊዜ በጸጋ ይሁን፣ በጨውም የተቀመመ ይሁን፣ ለእያንዳንዱ እንዴት መመለስ እንደሚገባ ታውቁ ዘንድ። የያዕቆብ መልእክት ምዕራፍ 1:19 ስለዚህ የተወደዳችሁ ወንድሞቼ ሆይ ሰው ሁሉ ለመስማት የፈጠነ ለመናገርም የዘገየ ለቁጣም የዘገየ ይሁን፣ የሰው ቁጣ የእግዚአብሔርን ጽድቅ አይሰራምና። ምዕራፍ 3:5 እንዲሁም አንደበት ደግሞ ትንሽ ብልት ሆኖ በታላላቅ ነገር ይመካል። እነሆ ትንሽ እሳት እንዴት ያለ ትልቅ ጫካ ያቃጥላል፣ አንደበትም እሳት ነው። ምዕራፍ 3:9-10 በእርሷ ጌታንና አብን እንባርካለን፣ በእሷም በእግዚአብሔር ምሳሌ የተፈጠሩ ሰዎችን እንረግማለን። ከአንድ አፍ በረከትና እርግማን ይወጣል። ወንድሞቼ ሆይ ይህ እንዲህ ሊሆን አይገባም። አንደኛ ጴጥሮስ ምዕራፍ 1:10 ሕይወትን ሊወድ መልካሞችንም ቀኖች ሊያይ የሚፈልግ ሰው
ምላሱን ከክፉ ከንፈሮቹንም ተንኮልን ከመናገር ይከልክል። የማጠቃለያ ሐሳብ። እስኪ ከአንደበታችን ስለሚወጡ ቃላቶች ቆም ብለን እናስብ። ስለ ራሳችን፣ ስለ ቤተሰቦቻችን፣ በዙሪያችን ስላሉ ሰዎች ብሎም ስለ ሀገራችን ካፋችን የሚወጣው ቃል የበረከት ነው ወይስ የእርግማን? የተስፋ ነው ወይስ የተስፋ መቁረጥ? የሰውን አጥንት የሚያለመልም ነው ወይስ የሰውን ቅስም የሚሰብር? እግዚአብሔር የሰጠንን ይህን ትልቅ መሳሪያ አንደበታችንን ለመልካም እንድንጠቀምበትና ከመልካሙም ፍሬ እንድንጠግብ ሁላችንንም የእግዚአብሔር ጸጋ ይርዳን። አሜን።